got the presence on me, I can't ever take it off. That's why I came country boy stepping, yeah, I'm country boy stepping. Country boy stepping, yeah, I'm country boy stepping. Yeah, they can't get like me, rockin' boots and white tee. Designer on my cuff link, something like a Moby. Country boy stepping, yeah, I'm country boy stepping. Country boy stepping, yeah, I'm country boy stepping. Artist out the ranch, I just told you that I'm bout it. I might take offense if you tell me that you doubt it. That's just what it is, yeah, I'm known to make it rowdy. Then I'm for the fit, and I drive a wide body. Who you know, rolling like this, nobody. Can't go slow, I gotta hit that body. I'm the top, for the top, I can't never take a break. Yeah, I'm hot, and you not, that's why all my... አንድ ጀማሪ ኮንተንት ክሬተር እኔ ጋር መጥቶ ኮንተንቴን እንዴት ላሳድግና ተከፋይ እንዴት ልሁን ቢለኝ ይሄንን 6 ስቴፕ ነበር የምጠቀመው። እነዚህን 6 ስቴፖች ተጠቅሜ እሱን ኮንተንት ክሬተር አሁን ካለበት የጀማሪነት ደረጃ ከፍተኛ ተከፋይ እስከሚሆንበት ድረስ አደርሷለሁ ማለት ነው። ስለዚህ በዚህ ቪዲዮ አንድ ጀማሪ ኮንተንት ክሬተር ተከፋይ ሆኖ ጥሩ ሁኔታ ላይ እስከሚደርስበት ደረጃ መሄድ ያለበትን 6 ስቴፖችን ማሳያችሁ ይሆናል ማለት ነው። ስለዚህ ብዙ ወሬ ሳናበዛ ቀጥታ ወደ ቪዲዮ እንግባ። የመጀመሪያው ስቴፕ የሚሆነው ኒሽ መምረጥ ነው። ኒሽ መምረጥ ግዴታ ያስፈልጋችኋል። ኒሽ ከሌላችሁ ኮንተንታችሁን ማሳደግ በጣም ከባድ ነው። በተጨማሪም ደግሞ ጀማሪ ስትሆኑ አቅጣጫ ያስፈልጋችኋል። ስለዚህ ይሄንን አቅጣጫ የሚሰጣችሁ ደግሞ ኒሻችሁ ነው ማለት ነው። ስለዚህ አሁን እኔ የቴክ ኮንተንት ክሬተር ሆኜ ነው የጀመርኩት። ስለዚህ መስመሬን ይዤ እንዲሄድና የምፈልግበት ቦታ እንድደርስ ያደረገኝ ነገር የቴክ ኮንተንትን እያሳደድኩ ማሳደግ መፈለጊ ነው ማለት ነው። ጠባብ የሆነ ኒሽ ባይኖረኝ ኖሮ ግን ብዙ ኮንተንቶችን እያሳደድኩ እዚህም እዛም ስል እኖራለሁ ማለት ነው። ስለዚህ ኒሽ ለመምረጥ ደግሞ የሚያስፈልጋችሁ ዋነኛ ነገር እናንተ ማንነታችሁን ማወቅ አለባችሁ ማለት ነው። ስለዚህ ፐርሰናሊቲያችሁን ማወቅ አለባችሁ ማለት ነው። ፐርሰናሊቲያችሁን ካወቃችሁ ኒሽ ለመምረጥ አትቸገሩም። እስቲ እናንተ ምን አይነት ሰው ናችሁ? አስቂኝ ናችሁ ወይስ ቁም ነገረኛ ናችሁ ወይስ አስተማሪ ናችሁ ወይስ ምንድነው የምትወዱት? የምትወዱትን ነገር ኒሻችሁ ለማድረግ ሞክሩ። ምክንያቱም ኮንተንት ክሬሽን በብዛት ያደክማል፣ ያሰለቻል። የምትወዱት ነገር ከሆነ ግን አደክሙለትም አሰለቹለትም። ስለዚህ የምትወዱትን ነገር ወይ ደግሞ የናንተ ፐርሰናሊቲ የሆነ ነገር ኒሻችሁን ለማድረግ ፈልጉ ማለት ነው። ከዚህ በፊት ኢን ዲቴል ኒሽ እንዴት እንደምታገኙ ዴዲኬትድ ቪዲዮ ስለሰራውላችሁ ከላይ ሊንኩን አስቀምጥላችኋለሁ። አሁን ግን ኢን ጀነራል ኒሻችሁን ራሳችሁን የሚመስልና የምትወዱትን ነገር የሚመስል ኒሽ ምረጡ ማለት ነው። ስለዚህ የመጀመሪያው ስቴፕ አንድ ጀማሪ ኮንተንት ክሬተር ማድረግ ያለበት ነገር ኒሽ መምረጥ አለበት። የትኛውም ኮንተንት ክሬተር ኒሽ አለው። ኒሽ የለውም የምትሉት እዚህም እዛም ኮንተንት ይሰራል የምትሉት ኮንተንት ክሬተር ራሱ ኒሽ ነው። ይህ ራሱ ኒሽ ነው። ስለዚህ የምትሰሩበትን ዘርፍ መለየት አለባችሁ። መጀመሪያ ወዴት እንደምትሄዱ ሳታውቁ መንገድ እንደማጀምሩት ሁሉ ኒሻችሁን ሳታውቁ ኮንተንት ክሬሽን መጀመር የለባችሁ ማለት ነው። ሁለተኛው ስቴፕ የሚሆነው ደግሞ የራሳችሁን ፐርሰናል ብራንድ መገንባት ነው ያለባችሁ ማለት ነው። ስለዚህ ፐርሰናል ብራንድ መገንባት መቻል አለባችሁ። ፐርሰናል ብራንድ መገንባት ሳትችሉ ወዴትም ነው የማታድጉት። ምናልባት ቪው ልታገኙ ትችላላችሁ ወይ ደግሞ ፎሎወሮችንም ልታጠራቅሙ ትችላላችሁ። ነገር ግን ትክክለኛ የሆነ ኢንፍሉዌንስ አይኖራችሁም። ሰዎች ላይ ተጽዕኖ ማሳደር አትችሉም። እንደዚህ አይነት ተጽዕኖ ማሳደር የማትችሉ ከሆናችሁ ደግሞ አይከፈላችሁም። ቲክቶክ ላይ ትመለከታላችሁ ብዙ ፎሎወር ያላቸው ብዙ ቪው ያላቸው ገንዘብ እየሰሩ ያልሆኑ ሰዎች እንደነዛ ሰዎች ነው የምትሆኑት። ስለዚህ እንደነዛ ሰዎች ላለመሆን ደግሞ ማድረግ ያለባችሁ ነገር ፐርሰናል ብራንዳችሁ ላይ አጠንክራችሁ መስራት አለባችሁ ማለት ነው። ፐርሰናል ብራንድ ምን ያጠቃልላል መሰላችሁ? የናንተን ስታይል ያጠቃልላል ማለት ነው። እንዴት ነው ኮንተንት የምትሰሩት? በተጨማሪም ደግሞ ከስታይሉ በተጨማሪ ቪዥዋል ስታይላችሁን ያጠቃልላል ማለት ነው። ስለዚህ ቪዥዋል ስታይላችሁንና ኮንተንት የምትሰሩበትን ስታይል መለየት አለባችሁ። እንዴት ነው የምትቀርጹት? እንዴት ነው ኤዲት የምታረጉት? ምናምን የሚባሉት ነገሮች እንዳለ ቴክኒካል የሚባሉት ነገሮች ቪዥዋል ስታይል ውስጥ ይካተታሉ ማለት ነው። በአይናችሁ የምታዩትን ነገር ቪዥዋል ስታይል ውስጥ ታጠቃልሉታላችሁ። ስለዚህ አንድ ኮንተንት ክሬተር ኮንሲስታንትሊ ለመቀጠል ቪዥዋል ስታይል ሊኖረው ይገባል። ስለዚህ ቪዥዋል ስታይላችሁን አውጡ ኮንሲስታንትሊ መቀጠል ስላለባችሁ። ስታይል የሚባለው ደግሞ እናንተ እንዴት ነው የምትናገሩት፣ እንዴት ነው የምትፈልጉትን ነገር የምታስተላልፉት፣ እንዴት ነው የምትቀልዱት፣ እንዴት ነው የምታወሩት፣ በቃ ፐርሰናሊቲያችሁ ማለት ስታይላችሁ ነው። ስለዚህ ኮንተንት ላይ ሰው እንዲያውቃችሁ የምትፈልጉበትን ነገር ስታይላችሁ አርጉት ማለት ነው። አሁን አንዳንድ ሰዎች በቀልድ መታወቅ ስለሚፈልጉ ሁሌ ይቀልዳሉ። ስለዚህ የነሱ ስታይል ቀልድ ነው ማለት ነው። አንዳንድ ሰዎች ደግሞ እብድ መምሰል ይፈልጋሉ ልክ እንደነ በርጣሚዮስ ማለት ነው። ስለዚህ
እብድ መሆን ራሱ የነሱ ስታይል ሆኗል ማለት ነው። ስለዚህ እናንተም የራሳችሁን ስታይል ፈልጉ ማለት ነው። ተለይታችሁ እንድትወጡ ከአብዛኛው ሰው ማትለዩ የምትሆኑበት ምክንያት ገንዘብ ማሰሩበት ምክንያት ፐርሰናል ብራንዳችሁ ላይ አጠንክራችሁ ካልሰራችሁ ነው። ስለዚህ ይሄንን ሁለተኛው ስቴፕ ጭራሽ መዘለል የለበትም። ብዙ ኮንተንት ክሬተሮች ግን ስለሚዘሉት የማያድጉት በዚህ ምክንያት ነው ማለት ነው። እናንተም ኮንተንት እየሰራችሁ ማሳደግ ካቃታችሁ ፐርሰናል ብራንዲንጋችሁ ላይ ነው በደንብ መስራት ያለባችሁ። እሱን ካስተካከላችሁ ገንዘብ ታገኛላችሁ፣ ኢንፍሉዌንስ መፍጠር ትጀምራላችሁ። ጊዜው አረፈደም 100,000 200,000 300,000 1 ሚሊዮን ፎሎወር ይኖራችሁ እየተቸገራችሁ ካለ ፐርሰናል ብራንዲንጋችሁን አስተካክሉ። ሶስተኛው ስቴፕ የሚሆነው ነገር ደግሞ ፕላትፎርም መምረጥ ነው። ፕላትፎርም መምረጥ አለባችሁ። የትኛውንም ፕላትፎርም ለምትፈልጉት ዓላማ መጠቀም አትችሉም። ብዙ ሰዎች ራሳቸው በብዛት የሚጠቀሙበትን ፕላትፎርም ራሳቸውን ለማስተዋወቅ ይጠቀሙበታል። ይህ ጥሩ ነገር ነው፣ የሚተች ነገር አይደለም። ምክንያቱም የምታውቁት ላይ ነው መግባት ያለባችሁ። ነገር ግን የምታውቁት ቤስት የሚባለው ላይሆን ይችላል። ለምሳሌ አሁን እናንተ ኤሌጋንት የሆነ ዴይሊ ላይፍ ምናምን የምትሰሩ ሰዎች ሆናችሁ ሁሌ የምትጠቀሙት ግን ቲክቶክ ከሆነ ከቲክቶክ በላይ ኢንስታግራም ላይ ይህ ኮንተንት ዲማንድ ይኖራል። ከፍተኛ የሆነ ሪቬኒው ኢንስታግራም ላይ ሊያመጣላችሁ ይችላል። ስለዚህ የእናንተ ኮንተንት የቱ ጋር ነው ዲማንድ ያለው የሚለውን ነገር ማወቅ አለባችሁ። ኤጁኬተር ከሆናችሁ ደግሞ ወደ ዩቲዩብ ነው መሄድ ያለባችሁ። በተጨማሪም ደግሞ አጠር ያለ ኤጁኬሽን ፋስት ፔስድ የሆኑ ነገሮችን ማስረዳት የምትችሉ ከሆነ ቲክቶክ ለእናንተ ምርጥ ነው ማለት ነው። ቀልድ ስኪት ምናምን የምትሰሩ ከሆነ ቲክቶክም ኢንስታግራምም ለእናንተ ይሆናል ማለት ነው። ሌሎቹ ፌስቡክም ምናምን ድራማ የምትሰሩ ከሆነ ለድሮ ሰዎች በብዛት ኢንተረስትድ የሚሆኑበትን ነገር የምትሰሩ ከሆነ ፌስቡክም ለእናንተ ይሆናቸዋል ማለት ነው። ስለዚህ ሁሉም ፕላትፎርሞች ለሁሉም ኮንተንት አልተሰሩም። እያንዳንዱ ፕላትፎርሞች በደንብ ፌቨር የሚያደርጉት ኮንተንት አላቸው። ስለዚህ ፌቨር የሚያደርጉት ኮንተንት የሆነው ፕላትፎርም ጋር ነው ሄዳችሁ ኮንተንታችሁን በብዛት መልቀቅ ያለባችሁ። ያው ሪፐርፐዝ ማድረግ ግዴታ ያስፈልጋችኋል። አንዱ ጋር የፖስተታችሁትን ሌላው ጋር መፖሰት አለባችሁ። ነገር ግን ታርጌት አድርጋችሁ የሰራችሁበት ላይ ብቻ ነው ከፍተኛ የሆነ ሪዛልት የምታገኙት። ስለዚህ ታርጌት አድርጋችሁ የምመርጡትን ፕላትፎርም በደንብ አድርጋችሁ አጥንታችሁ ይህ ፕላትፎርም ከኔ ኮንተንት ጋር ይሄዳል ወይ ብላችሁ ቼክ አድርጋችሁ ነው መግባት ያለባችሁ። ካለበለዚያ እንደ አብዛኛው ኮንተንት ክሬተር እንደ ጀማሪዎቹ ትወጣላችሁ ማለት ነው። ምንም የምትፈልጉትን ነገር ሳታገኙ አመድ አፋሽ ሆናችሁ ደክማችሁ ትወጣላችሁ። አራተኛው ስቴፕ የሚሆነው ነገር ደግሞ ኮንሲስታንሲ ነው። ኮንሲስታንሲ ግዴታ ያስፈልጋችኋል። ኮንሲስታንሲ ከሌላችሁ ትወጣላችሁ። ሌላኛው ብዙ ኮንተንት ክሬተሮችን ከጨዋታው የሚያስወጣቸው ነገር ኮንሲስታንሲ ነው። ብዙ ኮንተንት ክሬተሮች ችሎታ አላቸው፣ ነገር ግን ኮንሲስታንትሊ ስለማይሰሩ ፕላትፎርሙ በደንብ ፌቨር እስኪያደርግላቸውም አይጠብቁም። ሰዎች በደንብ እስኪረዷቸውም አይጠብቁም። ተመልካች በደንብ እስኪያገኙ ራሱ አይጠብቁም። ኮንሲስታንት አይደሉም ማለት ነው። ኮንሲስታንት እንዳይሆኑ ያደረጋቸው ነገር ደግሞ የነሱ ማንነት ሰንፎ ምናምን አይደለም፣ ሲስተም ስለሌላቸው ነው። ስለዚህ እዚህ ጋር ሲስተም መዘርጋት አለባችሁ ማለት ነው። ኢትዮጵያ ውስጥ አሁን ለዚህ ነገር ሲስተም ይባላል። ሲስተም ነው አንድ ነገር በህይወት እንዲቆም የሚያደርገው ማለት ነው። ስለዚህ ሲስተም መዘርጋት አለባችሁ። አይዲያ እንዴት ነው ማመጣው ብላችሁ አይዲያ ማምጫ ሲስተም ሊኖራችሁ ይገባል። ከዛ በኋላ እንዴት ነው ስክሪፕት ማረገው ብላችሁ ማሰብ አለባችሁ። ከዛ እንዴት ነው ሹት ማረገው፣ ከዛ እንዴት ነው ኤዲት ማረገው፣ ከዛ መቼ ፖስት አረጋለሁ፣ ፖስት ስኬጁል መቼ ነው የሚለውን ነገር ሲስተም አውጡለት ለነዚህ 5 ነገሮች ማለት ነው። ከዛ በኋላ እነዚህ ነገሮች ሁሌ እየደጋገማችሁ ትሰራቻችኋላችሁ ማለት ነው። ስለዚህ እነዚህ ነገሮች እየደጋገማችሁ ስትሰሩ የተሻለ እያደረጋችሁ ትመጣላችሁ ማለት ነው። አሁን ለምሳሌ አይዲያችሁ የተሻለ ይሆናል፣ ከዛ በኋላ ስክሪፕቲንጋችሁ የተሻለ ይሆናል፣ ከዛ ስክሪፕቲንጋችሁ የተሻለ ይሆናል፣ ከዛ ኤዲቲንጋችሁ የተሻለ ይሆናል፣ ከዛ ፖስት ስታረጉ አሪፍ የሆነ ሪዛልት ያመጣላችኋል ማለት ነው። ስለዚህ ይሄንን ሲስተም በተቻላችሁ አቅም ደጋግማችሁ ስሩት። እያንዳንዱ ነገር እያሻሻላችሁ አንድ ባንድ በመሰሩበት ጊዜ እነዚህ 5ቱም ነገሮች ፐርፌክት ይሆኑና አንድ ቀን ፐርፎርም ማድረግ ይጀምራል። ከዛ ኮንሲስታንትሊ ፐርፎርም ሲያደርግ ማስታወቂያ ሰሪዎች እየመጡ ማስታወቂያ ያሰራቸዋል ማለት ነው። ስለዚህ ኮንሲስታንሲ ያስፈልጋቸዋል። ብዙ ትላልቅ ኮንተንት ክሬተሮች እየወደሙ ነው ያሉት። ለምን? ፖቴንሻል ሳይኖራቸው ቀርቶ ታለንት ሳይኖራቸው ቀርቶ ሳይሆን ኮንሲስታንት መሆን ስላልቻሉ ነው። እናንተ ግን ትችላላችሁ። ለምን አትችሉም? የማትችሉበት ምክንያት የለም። ኮንሲስታንት መሆን በጣም ቀላል ነገር ነው። ብዙ ኮንተንት ክሬተሮች ይሄ ነገር ላይ ነው ፌል የሚያደርጉት። ነገር ግን ከሁሉም ነገር ቀላሉ ኮንሲስታንት መሆን ነው። መፖሰት ብቻ እኮ ነው። በቃ ደከማችሁ ዝም ብሎ ቀርጾ ኤዲት አድርጎ መፖሰት፣ በቃ በቻላችሁት አቅም መጣር ነው። ነገር ግን ብዙዎቻችን ስለማንጥር ኮንሲስታንሲ ላይ እንሰርፋለን። በእርግጥ እኔ አሁን
ኮንሲስተንሲ ላይ አሪፍ ነኝ ሶሻል ሚዲያ ላይ ማለት ነው። ሌላ ነገር ላይ ኮንሲስተንሲ አንዳንድ ጊዜ ያስቸግረኛል አይምሮዬ። ነገር ግን የምትችሉትን ነገር በምትሰሩበት ጊዜ ኮንሲስተንት መሆን ስለማያቅታችሁ እባካችሁ ኮንሲስተንቱ ነው። አምስተኛው ስቴፕ ደግሞ ኦዲየንስን መቆጣጠር ማለት ነው። ስለዚህ ኦዲየንስ ብለን እንሰይመው ማለት ነው። ኦዲየንስ ግዴታ ያስፈልጋችኋል። ኦዲየንስ ማለት ገንዘባችሁ ነው። ኦዲየንሳችሁ በበዛ ቁጥር ነው ብዙ ገንዘብ ጀነሬት ማድረግ የምትችሉት። ምክንያቱም የምትሸጡት አሴታችሁ ኦዲየንስ ነው ማለት ነው። ስለዚህ ከኦዲየንስ ጋር እንዴት ነው ኢንጌጅ ማድረገው ካላችሁ የመጀመሪያው በኮንተንት ነው ከኦዲየንስ ጋር ኢንጌጅ ማድረግ የምትችሉት። ኮንተንታችሁ ከሰው ጋር ኢንጌጅ የሚደረግ ሼር የሚደረግ ሪፖስት የሚደረግ መሆን አለበት። የሰዎችን ስሜት የሚነካ መሆን አለበት። ከኦዲየንስ ጋር ኢንጌጅ ለማድረግ ደግሞ ሌላኛው አይነተኛ መንገድ ደግሞ ምንድነው መሰላችሁ? ኮላብ ማድረግ ነው ከሌሎች ኢንፍሉዌንሰሮች ጋር። በዛ ጊዜ እናንተ በህይወት እንዳላችሁ በደንብ ኮንተንት እንደምትሰሩ ፊገራው ታደርጋሉ። ስለዚህ እናንተ ከኦዲየንሳችሁ ጋር ኢንጌጅ እያደረጋችሁ ትመጣላችሁ። ሌላኛው ደግሞ ኮሜንት መመለስ ነው። ኮሜንቶችን ምናምን ሪፕላይ በምታደርጉበት ጊዜ ክሬቲቭ ሆናችሁ መመለስ ትችላላችሁ። ሲኪዩብድ ብላችሁ መያዝ ትችላላችሁ። ኮላብ ማድረግ ነው፣ ኮሜንት መመለስ ነው፣ ኮንተንቶችን ኢንጌጂንግ አድርጎ መስራት ነው። ስለዚህ ይሄንን ሲኪዩብድ የሚባለውን ፎርሙላ ተጠቅማችሁ ኦዲየንሳችሁ ማሳደግ አለባችሁ። ኢንጌጅመንት መኖር አለበት። ሪል ኢንጌጅመንት ያለው ቪው ነው የሚፈለገው። አሁን 1 ሚሊዮን ቪው ዝም ብሎ ከሚያገኝ ኢንፍሉዌንሰር ይልቅ 100 ሺህ ቪው እያገኘ በደንብ ኢንጌጅመንት ያለው ኢንፍሉዌንሰር ከፍተኛ ተከፋይ ነው፣ ገንዘብ ያገኛል፣ ሁሌ ማስታወቂያ ይመጣለታል። ምክንያቱም ኢንጌጅመንት ነው የሚፈለገው። ኢንጌጅ የማያደርግ ሰው ምንም አይደረግም። ምንም አድርጋችሁ ልታዙት አትችሉም። ማስታወቂያ ልሰሩለት አትችሉም። እቃ ልሸጡለት አትችሉም። ስለዚህ ገንዘብ ያመጣላችሁም። የሚታዘዝ ኢንጌጅ የሚያደርግ ከሆነ ግን ይታዘዛችኋል ማለት ነው። ለሱ የፈለጋችሁትን እቃ ማስተዋወቅ፣ ኢቨንት፣ ምንም ነገር ማስተዋወቅ ስለምትችሉ ገንዘብ ያመጣላችኋል ማለት ነው። ስለዚህ እንዴት ኢንጌጅ ላርግ የሚለው ላይ ነው በደንብ መጨነቅ ያለባችሁ ማለት ነው። ኢንጌጅመንት ግዴታ ያስፈልጋችኋል። ኦዲየንሳችሁ ቪው መጨመሩ ብቻ ሳይሆን ኢንጌጅመንት እንዲጨምር ነው ማድረግ ያለባችሁ ማለት ነው። ስድስተኛው ስቴፕ የሚሆነው ደግሞ ሞኔታይዜሽን ነው። ስለዚህ ስድስተኛው ስቴፕ እኔ በጣም ወሳኝ ነው ብዬ የማስበው ስቴፕ ነው ማለት ነው። ይሄ ገንዘብ ካመጣላችሁ ደግሞ የተሻለ ኮንተንት ትሰራላችሁ። ስለዚህ እነዚህን እያንዳንዱን ስቴፕ ደግሞ ደግማችሁ እየሄዳችሁ እያስተካከላችሁ መስሪያ ጊዜ ይሰጣችኋል ማለት ነው። ሞኔታይዜሽናችሁ አሪፍ ከሆነ ማለት ነው። ሞኔታይዜሽንን እንዴት አሪፍ እናደርጋለን ካላችሁ፣ አንደኛ ማስታወቂያ አትራክት የሚያደርግ ኮንተንት መስራት አለባችሁ። ኮንተንታችሁ ራሱ ማርኬት መደረግ የሚችል መሆን አለበት። በደንብ ማስታወቂያ የሚገባበት አይነት ኮንተንት መሆን አለበት ማለት ነው። አሁን ለምሳሌ የነ ተስፋ ሪቪው ማየት ትችላላችሁ። ሪቪው የሚያደርጉት ስጋ ቤቶችን ነው። ስለዚህ ሁል ጊዜ እየተከፈላቸው ሪቪው ያደርጋሉ ማለት ነው። በተጨማሪም ደግሞ ሌሎች ኮንተንቶችን ላይፍ ስታይል፣ ቭሎግ የመሳሰሉት እያንዳንዱ ቦታ በሚገቡበት ጊዜ የምታሩበት ሆቴል የመሳሰሉት ነገሮች ማስታወቂያ ያሰራሉ። ስለዚህ ኮንተንታችሁ ሞኔታይዛብል እንዲሆን አድርጉት። ሁለተኛ ደግሞ ኢንጌጅመንታችሁ ላይ ስሩ፣ ኦዲየንስ ላይ ማለት ነው። ኦዲየንሳችሁ አሪፍ ከሆነ የእናንተ ኒሽ ያልሆነ ውላ ከእናንተ ጋር መገናኘት የሚችሉ ማስታወቂያዎችን እያመጡ በከፍተኛ ብር ያሰሯቸዋል ማለት ነው። በተጨማሪም ደግሞ ማድረግ ያለባችሁ ነገር የራሳችሁን ቢዝነስ መገንባት ነው ያለባችሁ። በእርግጥ ገንዘብ ያስፈልጋችኋል። ነገር ግን ከሌላ ቦታ ገንዘብ ማምጣታችሁን ተበድራችሁ የሚሆን የራሳችሁን ቢዝነስ ክፈቱ፣ አስተዋውቁበት። እኔ ሞክሬዋለሁ፣ በትክክል የሚሰራ ነው። ነገር ግን በደንብ ማወቅ አለባችሁ የራሳችሁን ኦዲየንስ ማለት ነው። በተጨማሪም ደግሞ አፊሊየት ሊንኮችን መጠቀም ትችላላችሁ። አፕሊኬሽኖችን ወይ ቲሸርቶችን ወይ መርቾችን የመሳሰሉትን እቃዎች በእናንተ በኩል ሲገዙ ኮሚሽን እንዲቆረጥላችሁ ማድረግ ትችላላችሁ። ሞኔታይዜሽን ማለት ነው። ይሄ እንኳን እኛ ሀገር ላይ አስቸጋሪ ነው። ምክንያቱም ኦንላይን ሾፒንግ በብዛት ያለ ነገር ስላልሆነ ነው። ወደፊት ኦንላይን ሾፒንግ እየሰፋ ሲመጣ፣ የሰው የመግዛት አቅም እየተሻሻለ ሲመጣ ሞኔታይዜሽን በጣም እየተሻሻለ ይመጣል ብዬ አስባለሁ። ነገር ግን ሞኔታይዜሽን ካሰባችሁበት የሚጎል ነገር አይሆንም። በደንብ አስቡበት። ግን በደንብ ካሰባችሁበት እያንዳንዱ ኮንተንት ወደ ገንዘብነት እንዴት እንደሚቀየሩላ ማሰብ ትጀምራላችሁ። መስራት የሚችል ሲስተም እየገነባችሁ ትመጣላችሁ። ከዛ በኋላ ገንዘብ ያመጣል። ገንዘብ ካመጣ ደግሞ የተሻሉ ኒሾችን መስራት ትጀምራላችሁ። ከዛ በኋላ የእናንተን ስታይል ትቀይሩታላችሁ በገንዘባችሁ ማለት ነው። ከዛ በኋላ ፕላትፎርማችሁ ቲክቶክ የምትጠቀሙ ከሆነ ለኢንስታግራም የሚሆን ኮንተንት መስራት ትጀምራላችሁ። ፕላትፎርማችሁን ታሰፉታላችሁ ገንዘብ ካላችሁ ማለት ነው። ኮንሲስተንት ሆናችሁ መስራት አያቅታችሁም ገንዘብ እስካገኛችሁ ድረስ። ኦዲየንሳችሁን በደንብ ማኔጅ ታደርጉታላችሁ ገንዘብ እስከከፈላችሁ ድረስ። ስለዚህ ሞኔታይዜሽንን ማስተካከል ከቻላችሁ እነዚህ 5 ነገሮች ይሰካሉ። ስለዚህ መጀመሪያ ማድረግ ያለባችሁ ነገር እነዚህ 5 ነገሮችን
ስቴፕ ባይ ስቴፕ ስሯቸው። ከዛ ሞኔታይዜሽን ይመጣል። ሞኔታይዜሽን ሲመጣ ግን 100% ከኮንተንት የሚመጣውን ገንዘብ ድጋሚ ሪሳይክል ማድረግ አለባችሁ። ሪሳይክል ካረጋችሁት እመኑኝ ይህ ገንዘብ እጥፍ ድርብ ሆኖ በኮንተንት፣ በማስታወቂያ፣ በሽያጭ በመሳሰሉት መንገዶች ገንዘቡ ይመጣል። ከዛ ሪሳይክል እያረጋችሁ የምትፈልጉትን ያህል ደግሞ መሀል ላይ እየወጣችሁ እየተጠቀማችሁ በገንዘቡ ኮንተንት እየሰራችሁ ኮንተንቱም ላይ ኢንቨስት እያረጋችሁ አሪፍ ኮንተንት ክሬተር ሆናችሁ መኖር ትችላላችሁ ማለት ነው። ስለዚህ ቤዚክ የሚባል አንድ ኮንተንት ክሬተር ከዜሮ ጀምሮ እኔ ጋር ቢመጣ ኒሽ አስመርጧለሁ፣ ፐርሰናል ብራንድ አስገነባዋለሁ፣ ፕላትፎርም አስመርጧለሁ፣ ኮንሲስታንት ሆኖ እንዲሰራ አድርጓለሁ። ከዛ በኋላ ኦዲየንሱ ጋር ኢንጌጅ እንዲያደርግ አድርጓለሁ። ከዛ በኋላ ደግሞ ሲያድግ ሞኔታይዝ እንዲያደርግ አድርጓለሁ። እነዚህን 6 ነገሮች ማድረግ ከቻለ እመኑኝ የራሱን መንገድ ይዞ የሚሄድ ምርጥ ማኔጀር እንኳን የማይፈልግ ኮንተንት ክሬተር ይሆናል ማለት ነው። ስለዚህ ብዙ ኮንተንት ክሬተሮች አመድ አፋሽ እየሆኑ ነው። ኮንተንት እየሰሩ ገንዘብ እያገኙ አይደለም። እነዚህ ነገሮች ግን አስተካክላችሁ ኮንተንት እየሰራችሁ ገንዘብ ማግኘት ትችላላችሁ ማለት ነው። የምትፈልጉትን ደረጃ መድረስ ትችላላችሁ። እኔን ለማታውቁኝ ቅዱስ ጎሳ ይባላል። እዚህ ዩቲዩብ ላይ ኮንተንት ክሬሽን ነው ማስተምረው። ምርጥ የኮንተንት ክሬሽን ኮሚኒቲ ባለው 8200 ሰብስክራይበር ሳይሆን ኮንተንት ክሬተር ናቸው። ይሄንን ኮሚኒቲ ተቀላቀሉት። ኮንተንት ክሬተር ከሆናችሁ ደግሞ እውቀታችሁን ያሰፋላችኋል። ፕሮሬቨር የሆነ የኮንተንት ክሬሽን እውቀት ነው የሚሰጣችሁ። ተቀላቀሉት ማለት ነው። ሳምንት መለቀላችሁ ኮንተንት ደግሞ ከዚህ በላይ አስፈላጊና ጠቃሚ ስለሆነ ሰብስክራይብ አድርጋችሁ ጠብቁኝ።